ዘመዶች ከተው ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። በሕይወቱ ገጥሞት የበረታ ጽልመት በአንድ ቀን ሲነጠቅ ልጆችና ንብረት አካሉ በቁስል ተይዞ በጠናም ኢዮብ እንዴት ቻለ ለአምላኩ ምስጋና። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። በሰጠበት መንደር ሲቆም ለልመና ሚስቱ ሙት ስትለው ጌታን እርገምና የስንፍናን ነገር አይሰማም ጆሮዬ ይክሰኛል እርሱ ይችላል ጌታዬ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። ቅን ነገር መናገር ላፌ ከቸገረኝ አምላኬ እንዳያዝን ምነው ዝም ባልኩኝ ልሳኔ እንዳይጠራ ሞትና መከራ ለምስጋና ቆሜ ነገን ዛሬ ልስራ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን ቢጎድልህም ቢሞላም ለዓይኔ ሽፋሽፍት እንቅልፍ እንኳን ባጣም ብዙ እንደነበረው ትናንትና ደጄ ክፉንም
ደግሞ ይቀበላል እጅ። እንደምን ቢሉት ዘመዶች ከተው ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱ። ወደ ፈተና እንዳትገቡ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41። ተግተን እንጸልይ ወደ ፈተና እንዳንገባ በሕይወታችን በመንደራችን እግዚአብሔር ይግባ። በአባታችን ፊት በጸሎት ወድቀን ኃይል እንታጠቅ። በጸጋ እንድንኖር የሚቃወመን ጠላት የሚድቀቅ። በጦር ሰፈር ነን ያ ጠላታችን ልጊዮን ታጥቋል። መሳሪያ ሳንይዝ የወጣነውን ስንቶቹን ጥሏል። ዘይት አልቆብን የመቅረዛችን መብራት ደብዝዟል። ብርሃኑን ጥለን የጠላት ምሽግ በምን ይታያል? ተንስ ለጸሎት ተግተን እንጸልይ ወደ ፈተና እንዳንገባ በሕይወታችን በመንደራችን እግዚአብሔር ይግባ። በአባታችን ፊት በጸሎት ወድቀን ኃይል እንታጠቅ። በጸጋ እንድንኖር የሚቃወመን ጠላት የሚድቀቅ። ያዘነብላል ጆሮን ወደኛ ጠላት ይመታል። ወጥመዱን ሰብሮ ያመንበትን ያሻግረናል። ያሰማራናል በለምለሙ መስክ በተስፋ ሞልቶ። ማናፍሮ ያውቃል የእግዚአብሔርን ስሙን ጠርቶ። ተንስ ለጸሎት ተግተን እንጸልይ ወደ ፈተና እንዳንገባ በሕይወታችን በመንደራችን እግዚአብሔር ይግባ።
በአባታችን ፊት በጸሎት ወርቀን ኃይል እንታጠቅ። በጸጋ እንድንኖር የሚቃወመን ጠላት የሚድቀቅ። የክብር ዘይት በቆሰለው ሰው ቀርተው የሚያፈሱት መድኃኒት ነው ለዓለም ሁሉ ዲናር ማይከፍሉት። የፍቅር አባት ደጁን ስንመታ ይከፍትልናል። መሻታችንን እየፈጸመ ይባርከናል። ተንሥእ ለጸሎት ተግተን እንጸልይ ወደ ፈተና እንዳንገባ። በሕይወታችን በመንደራችን እግዚአብሔር ይግባ። በአባታችን ፊት በጸሎት ወርቀን ኃይል እንታጠቅ። ይህን ጸጋ እንድንኖር የሚቃወመን ጠላት የሚድቀቅ።